ሰላም ሰላም ውድ ኢትዮ ቤተሰቦቼ እንዴት ናችሁ? ሁሌ ሰላም ናችሁ ወይ? ከኔ ጋር ፈጣሪ የተመሰገነ ይሁን፣ ሁሉ መልካም፣ ሁሉ ሰላም። አንዲት እህታችን ባለቤቴ የልጆች አባት የምለው በጎረቤት ሳይቀር ስሜ እንዲጠፋ አደረገ፣ በጎረቤት እንዲተቻቹብኝ አደረገኝ። ሁለተኛ ልጃችን የኔ ልጅ አይደለችም አለ፣ ግን ልጅቷ የሱ ልጅ ናት እርግጠኛ ነኝ ብላ እንግዲህ ወደ ሚዲያ ወጥታ ስሜ ጠፍቷል፣ በጎረቤት በዘመድ አዝማድ በዙሪያ ባሉ ሰዎች ሁሉ ስሜ እንዲጠፋ አድርጓል፣ በላይ ላይ ማግጣለች እስከ ማለት ድረስ ደርሷል ብላ እንግዲህ በእንባ ታጅባ የኢትዮጵያ ሕዝብ ይፍረደኝ፣ እውነታው ግን የሱ ልጅ ናት ሁለተኛ ልጃችን ብላ ነው የተናገረችው። እሱም ደግሞ ቀርቦ መጥቶ ተናግሯል። እንዳውም ስትማግጥብኝ ሚስቴ እጅ ተፍንጅ ይዣችኋለሁ አልጋ ስር ብሎ ነው እንግዲህ የተናገረው። አሁን ግን ልጅቷ ከአባቷ ጋር ተመርምራ የደም ምርመራ አድርገው የሱ ልጅ ናት እና እናትየው በጣም ደስ ብሏታል። በሱ ላይ ምንም አይነት እንዳልማገጠች ምንም ነገር እንዳላደረገች ይሄ የአእምሮ የፈጠረው ሰዎች ያልሆነ ነገር የሚነግሩት ነገር እንደሆነ ነው የተናገረችው። ይሄ ነገር አንዳንድ ባለትዳር ላይ ያጋጥማል። ግን እንደዚህ ሲያጋጥም ትዳራችሁን ከማፍረስ ወደ ባለሙያ ሄዳችሁ ችግራችሁን መቅረፍ እና ትዳራችሁ እንዲቀጥል ማድረግ ነው እንጂ ይሄ ሰዎች ገና ለገና የሚነግሯችሁን ነገር ይዛችሁ አእምሯችሁ ያልሆነ ነገር የሚነግራችሁን ሰምታችሁ ትዳራችሁ ላይ ያልሆነ ነገር ከምታደርጉ እንደው በባለሙያ ሄዳችሁ እንደዚህ እንደዚህ እየሆንኩ ነው፣ ሰዎች ብዙ ነገር ይነግሩኛል፣ እኔ ደግሞ እያመንኩ ነው ብላችሁ በባለሙያ የሚፈታ ነገር ስለሆነ ትዳራችሁ ላይ ምንም አደጋ ባታደርጉ መልካም ነው። ለምን ብዙ ባለትዳሮች በጣም የሚድን ነገር የሚታከም ነገር ችግሩ ሆኖ ትዳራቸውን የበተኑ ልጆች ያላባት ያለ እናት እንዲያድጉ የፈረዱባቸዋል። እና አንዳንድ ጊዜ ልጆችን ያማከለ ነገር ብናደርግ መልካም ነው። ዝም ብሎ አእምሯችን የነገረንን ሰው ደግሞ የእናንተ ትዳር ሲያምር መልካም ነገር ሲያጋጥማችሁ መልካም ነገር እየሰራችሁ ትዳራችሁ በጣም ጥሩ ሁኔታ ላይ ሲሆን ሲያዩ ያንን ትዳር እንዴት ብዬ ላበላሸው፣ እንዴት አድርጌ ልበትነው ብለው ነው። አንዳንድ ሰዎች ሆን ብለው ተንኮል ይዘው መጥተው የሚነግሯችኋሉ። በጣም ጥንቃቄ ማድረግ አለባችሁ። ትዳር ላይ ስትሆኑ ብዙ ነገር መሰናክሎች ያጋጥማችኋል። ያንን መሰናክል ደግሞ እየተነጋገራችሁ መፍታት ነው እንጂ የጎረቤትን ነገር አምጥታችሁ ትዳራችሁን ባትበትኑት መልካም ነው። በዚህ ምድር ላይ የማይፈቱ ችግሮች የሉም። አይደለም ባለትዳር ይቅርና አይደለም የፍቅረኛሞች ይቅርና የዓለም የሀገር ጉዳይ በንግግር ተፈቶ ይቀጥላል ማለት ነው። ግን ዋጋ ያስከፍላል። ያንን ደግሞ ዋጋ ስከፍሉ በሰከነ ይሁን፣ አዳምጡ። እንደገና ደግሞ ወደ ጸሎት ሂዱ፣ እንደየእምነታችሁ ጸልዩ። በጣም ብዙ መሰናክሎች ያጋጥማቸዋል። በተለይ ትዳር ውስጥ ብዙ ነገሮች አሉ። ስለዚህ ቆም ብላችሁ ማሰብ አለባችሁ። ልጆች አሉ። የልጆችን ስነ ልቦና ባልጎዳ መንገድ ነው ነገሮችን ለማስተካከል መሞከር ያለባችሁ እንጂ እዚህ ጋር መጣችሁ እንደዚህ ነው ማለት በጣም ነገ ለልጆቻችሁ መልካም ነገር ሳይሆን መጥፎ ነገር ነው እያስቀመጣችሁ የምትሄዱት። ልጆች ይጎዳሉ። በሳይኮሎጂ በተለያየ ነገር በስነ ልቦና በብዙ ነገር ነው የሚጎዱት። ስለዚህ አንዳንድ ልጆች ቤተሰቦቻቸው ከሚያደርጉት ነገር ተጎድተው ትምህርታቸው ላይ ህይወታቸው ላይ ተጽዕኖ ያሳደረባቸው ነገር አለ። ስለዚህ እንደዚህ አይነት ነገሮችን ሁለታችሁ ቁጭ ብላችሁ በጠረጴዛ ዙሪያ ተወያዩበት፣ አውሩበት። ቤት ጥሎ መውጣት መፍትሄ አይደለም። መራቅ መፍትሄ አይደለም። መፋታትም መፍትሄ አይደለም። ቤትን ማፍረስ መፍትሄ አይደለም። ቤትን መገንባት ነው እንደውም መፍትሄ ያለው ስኬታማ የሚያደርገው እንጂ ትዳርን ማፍረስ ምንም ነገር አይደለም። ሰው ለሰው እግርና ለእግር ተጋጭቶ ራሱ አልሄድም አይልም አይደል? ይሄዳል። ስለዚህ ተስማምታችሁ ችግራችሁን ማን ነው የሚበጠብጠኝ፣ ማን ነው ትዳሬ ውስጥ እየገባ እንደዚህ የሚያደርገኝ ብላችሁ በሰከነ ነገር አውሩበት። ብቻችሁን ሁለታችሁ አይደል የተገናኛችሁት? እንደተገናኛችሁ ያንን ችግር ፈታችሁ ወደ ሰላም መታችሁ ልጆቻችሁን በሰላም ማሳደግ ማስተማር ነው እንጂ ያለባችሁ ለልጆቻችሁ አሪያ ነው መሆን ያለባችሁ እንጂ ልጆቻችሁን ስነ ልቦና በሚጎዳ ነገር እንደዚህ አይነት ነገር ባታደርጉ መልካም ነው።
በጣም በአሁኑ ሰዓት በተለይ ፍቺ የበዛበት ነው። ይገባሉ፣ ይፋታሉ፣ ይገባሉ፣ ይፋታሉ። ያ የሚፋቱበት ግን ነገር በጣም ቀላል ሲምፕል ነገር ነው። የማይፈታ ነገር ግን ያለ መደማመጥ፣ ትዕግስት አለመኖር፣ አንዱ አንዱን ያለ መስማት፣ ይሄ አባገነንነት፣ እኔ ብቻ ልደመጥ፣ እኔ ብቻ ልስማ የሚባል ነገር አይደለም ትዳርን ይቅርና ብዙ ነገሮችን ያበላሻል። ስለዚህ ቆም ብላችሁ አዳምጡ፣ ተደማመጡ። ስታወሩ፣ ስትነጋገሩ ሰው የሚላችሁንም ደግሞ ስሙ። እንደዚህ ቤተሰብ ራሱ ጣልቃ ገብቶ የትዳር ኤክስፔሪየንስ ያለው ሰው እንደዚህ የባለሙያ ነገር ሲያጋጥሟችሁ ስሟቸው። ትዳራችሁን አትፍቱ፣ እንደዚህ አድርጉ ብለው ሲመክሯችሁ ስሙ። የሌሎችን እየሰማችሁ ትዳራችሁን እየበተናችሁ አይደለም። ጎረቤት መጥቶ የሚነግራችሁን ነገር ሰምታችሁ ትዳር ትፈርሳላችሁ። ግን አንድ ባለሙያ መጥቶ ትዳርህን አታፍርስ፣ ትዳርሽን አታፍርሽ፣ በዚህ መንገድ የሚስተካከል ነው ብሎ ይችላችሁ። ስሙ፣ አዳምጡ፣ ወደ ራሳችሁ ተመለሱ። ግለፍተኝነት የትም አይደርስም። ረጋ ሰከን፣ ትዕግስት ያስፈልጋል። ስለዚህ ረጋ ብላችሁ ነው ነገሮቹን ለማስተካከል መሞከር ያለባችሁ። አንዳንድ ሰዎች ስራዬ ብለው አይተኙም። ተኝተው እኮ ሌሎቹ እነሱ አይተኙም። እንዴት ትዳሯ እስከዚህ ድረስ ሄደ፣ እንዴት አድርጌ ላፍርሰው፣ እንዴት አድርጌ ሰዎችን ልበጥበጥ ብለው በጣም ቀን እስከ ሌሊት በቃ የሚደክሙ የሚለፉ አሉ። ለእነሱ ጆሮ አትስጡ። አንድ ትዳር ውስጥ የገባ ሰው ራሱን ውስጡን ነው መስማት ያለበት፣ ማዳመጥ ያለበት። በቃ ትዳሬ እንዴት አድርጌ ላስቀጠል፣ እንዴት እድሜው እንዲረዝም፣ እንዴት አድርገን ችግራችን እንፍታ ተብሎ እንጂ የጎረቤት እንትና ብላኛለች እና ትዳሬን ልበትን፣ እንትና ብሎኛልና ትዳሬን ልበትን። እንዴ እነሱ አይደሉም እኮ ትዳሯችሁን ያቋቋሙላችሁ፣ እነሱ አይደሉም ያገናኟችሁ። ለምን ሰው ትሰማላችሁ? ይሄ ወንድማችን እንግዲህ አንደኛ አሚሮ የፈጠረበት ችግር ነው። ሁለተኛ ጎረቤት ሰው ዝም ብለው እንዴ ሰው ለሰው መኖር አይችልም፣ መቆም አይችልም፣ ማውራት አይችልም። ማህበራዊ ኑሮ አለ፣ ብዙ ነገር አለ ኢትዮጵያ ውስጥ። እነኚህ ሁሉ ከሰዎች ጋር ያገናኛሉ። ግን አንድ ሰው ቆሞ አወራ ማለት ደግሞ ከእሷ ጋራ ወይም ከእሱ ጋራ ሌላ ነገር አላቸው ማለት አይደለም። እንደንዴም አራቅ አድርጋችሁ አስቡ። አንዳንድ ጊዜ እንደነኚህ አይነት ችግር ተጠቂ የሚሆኑት ራሳቸውን የማያምኑ ሰዎች ናቸው። ራሳቸው ጋር ችግሩ ሁሉ ራሳቸው ጋር ሆነው በዙሪያቸው ያለውንም ሰው አያምኑም፣ የትዳር አጋራቸውንም አያምኑም። ችግራችሁን መጀመሪያ ጊዜ ቅረፉ። በቃ ችግሬ ምንድን ነው ብላችሁ ራሳችሁን ጠይቁ። ለምንድን ነው እንደዚህ ትዳር አጋሪ ላይ እንደዚህ ጥያቄ አሚሮ የሚፈጥረው? ምን እየሆንኩ ነው? ወዴት እየሄድኩ ነው ብላችሁ አንዳንድ ጊዜ ማስቡ። ዝም ብሎ አንጥቶ የሰውን ስም ማጥፋት ጥሩ አይደለም። በእኛ ሀገር አሁን እየመጣ ነው። የሰው ስም ማጥፋት ወንጀል ነው። ካለምንም ማስረጃ ካለምንም ነገር ዝም ብሎ አሚሮ በፈጠረ ሰዎች አሉባልታ ባወሩት ነገር ተንተርሳችሁ ሰውን ስም ማጥፋት፣ በተለይ በትዳር ውስጥ ያሉትን የተለያዩ ነገሮች በጣም ሴንሲቲቭ የሆኑት ነገሮች ላይ ተመርኩዛችሁ ያልሆነ ስም መስጠት በሕግ ያስቀጣል። ስለዚህ ከድርጊታችሁ ቆጠብ ብላችሁ ሰከን ባለ ነገር ራሳችሁን አዳምጣችሁ ችግሬ ምንድን ነው ብላችሁ መፍታት ነው። ወደ እሷ ስንመጣ አንድ ሴት ልጅ እርግጠኛ ያልሆነችበትን ነገር በእውነት እርግጠኛ ያልሆነችበትን ነገር ሴት ልጅ ሚዲያ ላይ አትወጣም። በጭራሽ ወታ እንደዚህ ነው ብላ በውሸት እንትን አትልም። በደንብ እንደው ካያችሁ ሴት ልጅ እርግጠኛ ሆና ነው እንግዲህ ከማን እንዳረገዘችው ከማን እንደወለደች ከሴት ልጅ የበለጠ የሚያውቅ የለም ማለት እንዴ። አንድ እሷ ናት፣ ሁለተኛ ፈጣሪ ነው። ግን ይሄ ዝም ብሎ በጥርጣሬ ከሌላ ነው የወለደቻት፣ ከሌላ ነው የወለደችው። ይሄ ልጅ የኔ አይደለም፣ በመልክ የኔ አይደለም፣ እሷን ይመስላል፣ እንደዚህ ይመስላል፣ አጎቱን ይመስላል። እንዴ እንደዚህ አይነት ነገሮችን እርማት አድርጉባቸው፣ አርሟቸው። ትክክል አይደሉም። በቃ የምትጠራጠሩ ከሆነ በቃ በውስጥ ተነጋግራችሁ ልጃችን እናስመርምር፣ በቃ እኔ እንደዚህ አይነት ነገር ውስጥ ደስተኛ አይደለሁም ብላችሁ ወስዳችሁ አስመርምራችሁ ችግራችሁን በውስጥ ፍቱት። ሚዲያ ላይ ወጣችሁ ለሰው ርዕሳችሁ በቃ ችግር ሲገጥማችሁ በቃ ሚዲያ አይደለም እዚህ ጋር እኮ ያጋባችሁ፣ ሚዲያ አይደለም ትዳራችሁን የሚኖርላችሁ፣ ሚዲያው አይደለም የእናንተን እያንዳንዱን ችግራችሁን የሚፈታው።
እናንተው ናችሁ። እናንተው እንደተገናኛችሁ ስትገናኙ እኮ ሚዲያ አይደለም አይደል እንዴ ምስክር የሆነው ስትፈራረሙ ምን ስትሉ ሚዲያው አይደለም። ሚዲያ እንደ አንድ ነገር ችግርን ሰምቶ መፍትሄ እንደ ህዝብ ሰብሰብ አድርጎ ችግራችሁን ይፈታል። እንደ ሀገር ጉዳይ እንደ ምናምን ድምፅ ይሆናል እንጂ ይህ የግል ጉዳዮች፣ በቤት ውስጥ መፈታት የሚችሉ ነገሮች፣ በሽማግሌ መፈታት የሚችሉ ነገሮች፣ በነፍስ አባት መፈታት የሚችሉ ነገሮች እነኝህን ይዛችሁ ሚዲያ ላይ ወጣችሁ አንዳንድ ጊዜ ሲለ ትውልዱ እዚህ ጋር ልጆች አሉ የፈጠራችኋቸው እነኝህ 2 ልጆች አሉ። አሁን ወንድማችን አላስተዋለም። ስለ ራሱ ስሜት ብቻ ነው እንጂ ልጆቼ ነገ በትምህርታቸው ላይ በህይወታቸው ላይ ምን ያጋጥማቸዋል ብሎ አላሰበም። ሰው ደግሞ ያንን ነገር ይዞ ልጆችን ሁል ጊዜ አባትሽ እኮ እንደዚህ አልኩ፣ አባትሽ እኮ የኔ ልጅ አይደለሽም ብሎ አለ፣ እናትሽ እኮ እንደዚህ አለች። ልጆች በዛን ሰዓት ልባቸው ይሰበራል፣ ስነ ልቦናቸው ይጎዳል። አንዳንድ ጊዜ የራሳችን ስሜት ብቻ አይደለም ማስተናገድ ያለብን፣ የሌሎችንም ስሜት ምን ይሆናሉ፣ የሌሎችንም ስሜት ይጎዳሉ ብለን ብናስተውል መልካም ነው። ሁል ጊዜ የራሳችንን ስሜት እየተከተልን ብዙዎች ሰዎችን እየጎዳናቸው ስለሆነ ማለት ነው። ስለዚህ ትዳር ውስጥም ሪሌሽን ውስጥም ያላችሁ ተስማምታችሁ ችግራችሁን መፍታት ነው እንጂ ሚዲያ መፍትሄ አይሆንም። እኔ ሚዲያ ሲያራግበው ሚዲያ በጣም እዛ ላይ ሲሰቅለው ነው እንጂ የሚያው ለአንዳንዶች ካልሆነ ሚዲያ መፍትሄ ይሆናል ብዬ አላስብም። ግን አዳምጦ በጣም ኦቨር የሆኑትን ድምፅ ይሆናል። ከዚህ ውጪ ምንም ለእናንተ እንትን የሚልላችሁ ነገር የለም። ግን ሴት ልጅ እርግጠኛ ያልሆነችበትን ነገር ሚዲያ ላይ ወጣ እንደዚህ ይሆኛለሁ አትልም። ሁሉም ነገር ማብራሪያ ያላት በማብራሪያ በማስረጃ ነው የምትመጣው። ግን ያልሆነ ጥርጣሬ ትዳርን ያፈርሳል፣ ትዳርን ያናጋል። ከዚህ ጉዳይ ቆጠብ ብላችሁ ሰከን ባለ በትዕግስት ብታወሩበት መልካም ነው። ቪዲዮ ያስተምራል ካላችሁ ሼር እያደረጋችሁ እንደተለመደው ሌሎችንም እንዲያስተምር ብታደርጉ መልካም ነው። በሌላ ቪዲዮ እስከምንገናኝ ድረስ እኔንም እናንተንም በያለንበት ቸር እንቆይ። መልካም ጊዜ